አሜሪካ ዋር ኦፍ ኢንዲፔንደንስ የሚለው ነው በዛሬው ቪዲዮአችን ላይ የምናየው። ከአሁን በፊት ስለ ዩኒት ዋር ላይ ስለ ካፒታሊዝም አይተናል፣ ስለ ኢንዱስትሪያል ሪቮሉሽን አይተናል። ከዛ ደግሞ ኢንዱስትሪያል ሪቮሉሽን እንዴት እንደተጀመረ በእንግሊዝ ውስጥ ለመጀመሩ ዋና ዋና ምክንያቶች ምን እንደሆኑ ካየን በኋላ ስለ ኢጣሊ፣ ስለ ጀርመን ዩኒፊኬሽን በደንብ አይተን ነበር። በዛሬው ላይ ደግሞ አሜሪካ ሲቪል ዋር ነው ያለን ማለት ነው። የአሜሪካ የእርስ በርስ ጦርነት ነው የምናየው። አሜሪካ እርስ በርሳቸው ከተዋጉ በኋላ ዛሬ ላይ ያለችውን ልዕለ ኃያሏን የዓለማችንን ትልቋን ሀገር እንዴት እንደመሰረቱ እናያለን ማለት ነው። ስለዚህ አሜሪካ ሲቪል ዋርን ካየን በኋላ ዘ ባልካን ዋር የሚል አንድ ቪዲዮ አለ። እሱን ካየን በኋላ የዩኒት ዋን እንጨርስና ወደ ዩኒት እንሄዳለን ማለት ነው። ይሄ ከመጨረሻው በፊት ያለው የዩኒት ዋን ቪዲዮአችን ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ኦንላይን ለመማር የምትፈልጉ ተማሪዎች ደግሞ ካላችሁ ከላይ የምትመለከቱት ስልክ ቁጥር እየደወላችሁ መዝገብና መማር ትችላላችሁ። አሁን በቀጥታ ወደ አሜሪካ ሲቪል ዋር እንሄዳለን ማለት ነው። እዚህ ካርታው ላይ እንደምትመለከቱት ከግራ በኩል ያለው ማፕ የተለያየ ከለር አለውና እነኚህ ከዚህኛው ሳይድ ያሉት ቢጫዎቹ በአሜሪካ ስቴቶች ቢጫዎቹ ቦርደር ናቸውና ከታች በኩል ያለው ይሄ ቀዩ ፓርት ኮንፌደሬት ስቴት ይባላል። ሳውዘርን አሜሪካ ፓርቱ ሙሉ ያጠቃልላል ኮንፌደሬት ስቴት ይባላል። እነኚህ ደግሞ ነጩ ላይ ያሉት በማፑ ላይ የምትመለከቷቸው ኖ ስቴት ዱሪንግ ዘ ሲቪል ዋር ነው። በዛ በጦርነት በእነኚህ ከኖርዝ በኩል ያሉት እነኚህ እና ከቢጫው ከላይ በኩል ያሉት እና ከሳውዘርን በኩል ያሉት ስቴቶች ሲዋጉ እነኚህ ኒውትራል ስቴት ነበሩ ማለት ነው። ስለዚህ በተለያየ ከለር የተከፈሉት እነኚህ የላይኞቹና ከታች በኩል ያሉት ደግሞ እነኚህ ቀዮቹ ምን ተፈጠረ? በእነሱ ባህል የተለያዩ ምክንያቶች አለመግባባት ተፈጠረ ማለት ነው። በዛ ምክንያት አሜሪካ ሲቪል ዋር እንዲጀመር ሆነ። ግን እዚህ ጋር ማወቅ ያለባችሁ ነገር ምንድነው? በምክንያት ነበረ። በኖርዘርን እና በሳውዘርን ስቴቶች ምክንያት የተፈጠረው አለመግባባት ምንድን ነበር? በምክንያት ነበር የሚሉትን ያለን። ከዛ እንዴት አድርገው ሲቪል ዋሩን ኮርሱ ምን ይመስላል፣ ፋይናል ሪዛልቱ ምንድነው የሚለውን ብለን ብናያለን ማለት ነው። ስለዚህ የአሜሪካ ሲቪል ዋር የተካሄደው ከ1861 እስከ 65 ለ4 ዓመት ያክል ነው ማለት ነው። በትንሽ ጊዜ ውስጥ ነው የቆመው ማለት ነው። ያ ማለት ብዙ ውድመት ምናምን ያላስከተለ ጦርነት ነው። mainly fought between 23 ኖርዝ ስቴት ኤንድ ዘ ኮንፌደሬት ሳውዘርን አሜሪካ። እንግዲህ በአሜሪካ ውስጥ 23 ኖርዘርን ስቴቶች አሉ። ኖርዘርን ስቴት የምንላቸው ከዚህ ከቢጫው በላይ ያሉት ናቸው። እነኚህ እዚህ ጋር ያሉት ማለት ነው። ከነኚህ የነጩ ኒውትራል ናቸው። እነኚህ 23 ስቴቶች አሉ። በእነኚህ በ23 ኖርዘርን ስቴቶች እና ደግሞ ሳውዘርን ኮንፌደሬት የሚባሉ ስቴቶች አሉ። ኖርዘርኖቹ ዩኒየን ስቴት ይባላል፣ ሌላ ስማቸው ማለት እዚህ መግለጫ ላይ እንደምትመለከቱት ኖርዘርኖቹ ዩኒየን ስቴት፣ ሳውዘርኖቹ ደግሞ ኮንፌደሬት ስቴት ይባላሉ። እነኚህ ቢጫዎቹ ቦርደሮች ናቸው በሁለቱ መካከል ያለው። ይሄኛው ነጩ ፓርት ደግሞ እዚህ ጋር ያለው ምንድነው? ኖ ስቴት ዱሪንግ ዘ ሲቪል ዋር። በሲቪል ዋር ጊዜ ስቴት አልነበሩም እነሱ ማለት ነው። ሶ ዘ ኮንፌደሬት ስቴት ኢንክሉድ ዘ ሳውዘርን 11 ስቴት ኢን ክሬቪንግ ሴሽን ማለት ነው። ይሄ ማለት ነው ልብ ብላችሁ ተመልከቱ። ኖርዘርን ስቴት ብዛታቸው 23 ነው። የሳውዘርን ስቴቶች ደግሞ ብዛታቸው 11 ነው ማለት ነው። በዛ ላይ ደግሞ እነዚህ ቢጫ ላይ የምትመለከቷቸው የአሜሪካ ስቴቶች ከሁለቱም ኒውትራል ናቸው። ስለዚህ በእነኚህ በኖርዘርን እና በሳውዘርን ስቴት መካከል የተፈጠረው ጦርነት ነው የአሜሪካ ሲቪል ዋር የሚሆነው ማለት ነውና እንደ ኢሚዲየት መነሻው አሁን አሜሪካ ከዚህ ጋር ከኖርዘርን ሳውዘርን ስቴት እየተባለ ተካፍላ ወደዚህኛው ስቴት እንዴት መጣች የሚለውን ስንመለከት የተለያዩ ምናልባት ምክንያቶች አሉት። በዛ ሰዓት ላይ አሜሪካ በውጭ ጣልቃ ገብነት ውስጥ ወይም ደግሞ በውጭ ሀገራት ትመራ ነበረ። ያ ማለት የቀይ ግዛት ውስጥ ነበር ያለችው ማለት ነው። እና ከዛ ውስጥ እንዴት መውጣት አለብን ምናምን የሚሉትን ነገሮች በእነኛው ምክንያት ነው። አብዛኛው ኬዞቹ ከስሌቭ ትሬድ ጋር ከባሪያዎች ንግድ ጋር የተገናኘ ነው። ግን እዚህ ጋር ይላል እነኚህ ክሌሚንግ ሴሽን። ይሄ ክሌሚንግ ሴሽን ማለት ነው ኢንቴንሽን ኦፍ ሪጅን ስቴት ግሩፕ ቱ ብሬክ አዌይ ፍሮም ዘ ካንትሪ ማለት ነው። እኛ ከእናንተ ተነጥሎ መኖሩ ማለት ነው። አሁን ለምሳሌ እዚህ ጋር ሳውዘርን ስቴቶቹ ከኖርዘርን ስቴቶቹ ጋር አንፈልግም ብለው እስከ መገንጠል ድረስ ምናምን የሚላል አይደለ? እንደዛ እንደማለት ነውና ሴሽን ኢዝ አክት ኦፍ ዊዝድሮዊንግ ፍሮም ኤ ፖለቲካል ዩኒየን። እኛ ከእናንተ መውጣት አለብን፣ የራሳችን ስቴት መፍጠር አለብን ማለት ነው። ከፌዴሬሽኑ ከአሜሪካ ፌዴሬሽን ማለት ነው። ይሄ ምንድነው? ከሆነ ገቨርንመንት ሪኮግናይዝድ አናደርግም እናንተን፣ እኛ ራሳችን የቻልን ብለው ያምኑ ነበር 11 ስቴቶች ከሳውዘርን ስቴት ያሉት ማለት ነው። ይሄ በአሜሪካ ሲቪል ዋር ላይ በ1861 ዓመተ ምህረት የሳውዘርን ስቴቶች ያመጡት ክሌም ኮንፌዴሬት ስቴት ይባላሉ፣ ሌላ ስማቸው ማለት ነው። ይሄ ነው። ሌላው በካታሎኒያ በስፔንም ይሄ ተፈጥሮ ነበር። የካታሎኑ ስፔሻሊ ባርሴሎና ምናምን አካባቢ ያሉት እነኚህ ምን አድርገዋል? ኢንተርናሽናሊ
ኢንቴንሽን አልተሰጠንም። ስለዚህ መገንጠል አለብን ብለው አሁን በኢትዮጵያ ውስጥ እንደምታዩት እንደ ትግራይ ምናምን ክልል እና በኢትዮጵያ ላይ ምንድን ነበር እስከ መገንጠል ምናምን የሚለውን በዛ ምክንያት ብዙ ጦርነቶች እንደተነሱ ምናምን ታውቃላችሁ። ስለዚህ ይሄ ሴሴሽን ማለት መገንጠል አለብን ብለው የሳውዘርን ስቴቶች ያምኑ ነበር ነው የሚለው። ሶ እዚህ ጋር እንደምትመለከቱት ዩናይትድ ስቴትስ አሜሪካ ይችኛዋ ማፑ ላይ ያለችው ማለት ነው ይቺ ነች በዚህ ውስጥ የምትገኘው ማለት ነው እንደዚህ ማለት ነው። ስለዚህ ከታይ ገልፍ ኦፍ ሜክሲኮን አለ እዚህ ጋር ሜክሲኮ የምትባለው ሀገር አለች። ወደዚህ ስትመጡ ወደ ደቡብ አሜሪካ ነው የሚወስዳችሁ ማለት። ስለዚህ ይችኛዋ ስቴት እንዴት እንደተፈጠረች ነው የምናየው ማለት ነው በዛሬው ቪዲዮአችን ላይ እዚህ ጋር ከዚህ ወደዚህ እንዴት እንደተቀየረ ማለት ነው። ሶ የመጀመሪያው የአሜሪካ ሲቪል ስናይ የምናገኘው ምንድነው ፖለቲካል ዲስቲንክሽን ኢሹ ነበር። የፖለቲካ ልዩነት ነበራቸው። ሳውዘርን ሪሴት ኖርዘርን ኢኮኖሚክ ዶሚናንስ ምንድነው? የሳውዘርን ስቴቶቹ ሞር ፕላንቴሽን አግሪካልቸር ላይ የተመሰረተ ነው የኢኮኖሚ አክቲቪቲያቸው አብዛኛውን ጊዜ ማለት ነው። ኖርዘርን ስቴቶቹ ደግሞ በኢንዱስትሪ የተሻሉ ናቸው ከሳውዘርን ስቴቶች። ስለዚህ የኖርዘርን ስቴቶች ሳውዘርን ስቴቶችን በኢኮኖሚ ዶሚኔት ማድረግ አለበት ሊያረጉ ይችላሉ ብለው ፍርሃት ነበረባቸው። ስለዚህ ሳውዘርን ስቴት ሲክስ ላው ታሪፍ ፎር ቺፐር ኢምፖርት ፍሮም ዩሮፕ። ስለዚህ በተለያዩ ከአውሮፓ የሚመጡ እቃዎች ወደ ሀገራቸው ኢምፖርት ሲደረግላቸው በታሪፍ በትንሽ ታሪፍ መምጣት አለበት ብለው ያምናሉ ማለት ነው የሳውዘርን ስቴቶቹ። የኖርዘርን ስቴት እንደነገርኳችሁ ብዙ ኢንዱስትሪ አለ። ስለዚህ ሪሴንት ማድረግ አለባቸው ስንል እዚች ጋር እኛዋ ሳውዘርን ሪሴንት ያደርጋሉ ስንል ማለት ነው። ሳውዘርን ስቴት እና ኖርዘርን ስቴት ላይ ያሉት የኖርዘርን ስቴቶቹ ኦልሬዲ ምንድናቸው እነሱ ኢንዱስትሪያላይዝድ ናቸው። ሳውዘርን ስቴት ግን በአግሪካልቸር ስለሆነ ገና ኢንዱስትሪያላይዝድ አልሆኑም። ከውጪ ወደ እነሱ ሀገር ኢምፖርት መደረግ አለበት ማለት ነው። ሶ ኖርዝ አድቮኬት ፎር ፕሮቴክቲቭ ታሪፍ ቱ ቦስት ኢንዱስትሪ። አያችሁ እዚህ ጋር የኖርዘርን ስቴቶቹ እነኚህ እዚህ ጋር የምትመለከቷቸው ማለት ነው ኢንዱስትሪ ስላላቸው ወደ ሀገር ውስጥ የሚገቡት ምን ማድረግ ይፈልጋሉ? ታሪፉን መጨመር ይፈልጋሉ ወደ ሀገር ውስጥ በሚገቡ እቃዎች ላይ የኖርዘርን ስቴቶች። የሳውዘርን ስቴቶቹ ደግሞ ግን ይሄ ቺፕ ታሪፉ በዝቅተኛ ዋጋ እንዲገባላቸው ይፈልጋሉ ማለት ነው። ሶ ዘ ሳውዘርን ስቴት ኤምፋሳይዝ ስቴት ራይት while ኖርዘርን ስቴት ናሽናል ፌደራል ገቨርንመንት። ስለዚህ የሳውዘርን ስቴት ኤምፋሳይዝ የሚያደርጉት ስቴት ራይት ነው። የኖርዘርኖቹ ደግሞ ናሽናል ፌደራል ገቨርንመንት አላቸው። ስለዚህ ይሄ የሁለተኛው ዲፈረንሳቸው በአሜሪካ ሲቪል ዋር ጊዜ ማለት ነው። ስቴት ራይት ስንል ማለታችን ነው the power and authority of individual state have under the federal system of the government separate from the power of the national or the central government ማለት ነው። በቀላሉ ስቴት ራይት ማለት እያንዳንዱ ስቴት የራሱ የሆነ ህግ ያስፈልገዋል፣ የራሱ የሆነ ራሱን የሚያስተዳድርበት ገቨርንመንት ያስፈልገዋል without the interference of the government ብለው ያምናሉ። ለምሳሌ ቅድም እንደነገርኳችሁ 23 ስቴቶች አሉ አይደል? በኖርዘርን ስቴት ቅድም አሜሪካ ላይ 11 ደግሞ ሳውዘርን ስቴት አሉ ብለን ነበርና እያንዳንዳቸው ስቴቶች የራሳቸው ገቨርንመንት አላቸው። ሌላ ጣልቃ መግባት የለበትም። ለምሳሌ እዚህ ጋር የምትመለከቷት እቺኛዋ አንድ ስቴት ነች፣ እዚህ ጋር ሌላ ስቴት አለች። የራሳቸው መንግስት ያስፈልጋል ብለው ያምናሉ የሳውዝ ላይ ያሉት። ኖርዝ ላይ ግን ያሉት ናሽናል ፌደራል ገቨርንመንት ያስፈልጋል፣ ሁሉም አንድ ጋር አድርጎ የሚያስተዳድር ያስፈልጋል ብለው ያምናሉ ማለት ነው። ይሄ ሁለተኛው ልዩነታቸው ነው። ሶስተኛው ስሌቨሪ ነው ወይም ደግሞ የባሪያ ማለት ነው፣ ባሪያ ንግድ። እንግዲህ እዚህ ጋር የምትመለከቱትና በጣም ኢምፖርታንት የሆነው ሀሳብ ኖርዘርን ስቴት ኢንዱስትሪያላይዝድ ናቸው። ያው ኢንዱስትሪ ውስጥ ደግሞ እንደምታስቡት ብዙም የሰው ኃይል ያስፈልጋቸውም እነሱ ኢንዱስትሪያቸውን ለማድረግ ማለት ነው። ሳውዘርን ስቴቶች ደግሞ በፕላንቴሽን አግሪካልቸር ላይ ነው ቤዝድ ሆነው የሚተዳደሩት ማለት ነው። ስለዚህ ፕላንቴሽን አግሪካልቸር ላይ ቤዝድ ሆነው ስለሆነ የሚተዳደሩት ምን ያስፈልጋቸዋል? ብዙ የሰው ኃይል ያስፈልጋቸዋል፣ ያው አግሪካልቸር በተፈጥሮ ማለት ነው። ስለዚህ ሳውዘርን ስቴቶቹ ግድ ያንን ፕላንቴሽን አግሪካልቸራቸውን ለማሰራት ባሪያ ያስፈልጋቸዋል። በባሪያ መልክ ከአፍሪካ ከአውሮፓ ከተለያዩ ሀገሮች እየገዙ ያመጡ። የኖርዘርን ስቴቶች ደግሞ ባሪያ መቆም አለበት ብለው ያምናሉ ማለት ነው። ስለዚህ ስሌቭ ኢዝ ኢሹ ኢን ዘ ኦንሊ ፋክተር ሊዲንግ ቱ ሴሽን ኤንድ ሲቪል ዋር። ስለዚህ ዋናው ምክንያት አሜሪካ ሲቪል ዋር እንዲጀመር የባሪያ ንግድ ነው። የባሪያ ንግድ መቆም አለበት ወይም የለበትም የሚለው ሀሳብ እንደ ዋና ምክንያት ይነሳ ነበር ማለት ነው። ምክንያቱም ከሁለቱም መካከል ልዩነት ስለነበር። ስለዚህ ዘ ሳውዘርን ስቴት ትሪገርድ ባይ ዘ ፌር ኦፍ ኖርዘርን ዶሚኔሽን፣ እነኚህ በኖርዘርን ዶሚኔሽኖችን ይፈሩ ነበር የሳውዘርን ስቴቶች ማለት ነው። ይሄ ደግሞ
ስሌቨሪን አታክ ያደርጉብናል። ስሌቨሪ ወይም ደግሞ ባሪያው ደግሞ ወደ አሜሪካ ካልገባ እኛ መኖር አንችልም ብለው ስለሚያምኑ ማለት ነው። ስለዚህ ይሄ የመጀመሪያው ዋነኛው ኢሚዲየት ኬዝ ኦፍ አሜሪካ ሲብሏል ይሄ ነው ስሌቨሪ ነው ማለት ነው። ከዚህ በኋላ የምናገኘው ነው እንግዲህ ሶስት ኬዞችን ነገርኳችሁ። የመጀመሪያው ኬዝ የኖርዘርን ስቴት እና የሳውዘርን ስቴት የኢኮኖሚካል አክቲቪቲያቸው ራሱ ይለያያል። የኖርዘርኖቹ ኢንዱስትሪ ነው፣ የሳውዘርኖቹ አግሪካልቸር ነው። ሁለተኛው ደግሞ ኖርዘርን ስቴት 23ቱ ኖርዝ ላይ ያሉት ስቴቶች እኛ አንድ ላይ ሆነ ኮምባይን የሚያደርገን መንግስት መፍጠር አለብን ብለው አሰቡ። የሳውዘርን ስቴቶች ደግሞ አያስፈልግም፣ ሴፓሬትሊ ያለምንም ጣልቃ ገብነት 11ዳችንም እርስ ለየብቻችን የራሳችን ስቴት ተገንጥለን መመስረት አለብን ብለው አሰቡ። ይሄ ሁለተኛው ኬዝ ነው። ሶስተኛው ኬዝ ደግሞ በባሪያዎች ተጣሉ። ለሳውዘርን ስቴቶች ባሪያ ስሌቨሪ የምንለው የባሪያ ንግድ በጣም ኢምፖርታንት ነው ለኢኮኖሚያቸው። የኖርዘርን ስቴቶች ደግሞ አያስፈልግም ብለው ስለሚያምኑ ማለት ነው። ስለዚህ በ1850 ዓመተ ምህረት ቴንሽን ኤንድ ኤስታብሊሽመንት ኦፍ ዩናይትድ ስቴትስ ሪፐብሊክ ፓርቲ የዩናይትድ ስቴትስ ሪፐብሊክ ፓርቲ መፈጠር ጀመረ። ይሄ ደግሞ ቴንሽን ክሬት አደረገ፣ ውጥረት ፈጠረ ማለት ነው። ስለዚህ ሪፐብሊክ ፓርቲ was established in 1854 ስለዚህ መጀመር አለበት። ሀሳቡ የተነሳው በ1850 ሳይሆን በ1854 ዓመተ ምህረት ግን ስታብላይዝ ተደረገ ማለት ነው። ይሄ ደግሞ ምን ያደርጋል? ኦፖዝ ዘ ኤክስፓንሽን ኦፍ ስሌቨሪ ኢን ዘ ዌስተርን ቴሪቶሪ በምዕራቡ ቴሪቶሪ በዛ አካባቢ ማለት ነው የስሌቨሪ ወይም ደግሞ የባሪያ ንግድ እዚህ ጋር መቆም አለበት ብሎ ይሄንን ይቃወማል ማለት ነው። ምን ሪፐብሊክ ፓርቲ የሚባለው። ከዚህ በኋላ ዘ ፓርቲ ጌንድ ፖፑላር ሰፖርት አመንግ ዘ ኖርዘርን ስቴት ኖርዝ ላይ ያሉት ስሌቨሪ አያስፈልግም፣ የባሪያ ንግድ አያስፈልግም፣ ይሄ ከሰብአዊነት የመጣ ነው ምናምን ብለው ያምናሉ። ዌስተርን አካባቢ ያሉት ማለት ነው። ግን እነኚህ ከስሌቭ ሌበር ጋር ተጋጩ እርስ በርሳቸው ማለት ነው። ምክንያቱም ብዙ ባሪያዎች አሉ እዛ አካባቢ ላይ ከተለያየ ሀገር የሄዱ ማለት ነው። እነሱ እዛ ሰፖርት ካልተደረጉ በመንግስታቸው ችግር ይፈጥራሉ ማለት ነው። ከዚህ በኋላ በ1860 ዓመተ ምህረት እዚህ ጋር በ54 ነው አይደል ይሄ ሪፐብሊክ ፓርቲ የተመሰረተው። ከ6 ዓመት በኋላ በ1860 ዓመተ ምህረት አብርሃም ሊንከን የአሜሪካ ፕሬዝዳንት ሆኖ ተመረጠ ማለት ነው። ስለዚህ አብርሃም ሊንከን የአሜሪካ ፕሬዝዳንት ሆኖ ሲመረጥ እንደምታውቁት ሌላ ትምህርት ላይም ብዙ ነገሮችን የሰራ ሰው ነው ይሄ አብርሃም ሊንከን ማለት ነውና ለአሜሪካ ዩኒፊኬሽን ኢዝ ቬሪ ቬሪ ኢምፖርታንት። ስለዚህ አብርሃም ሊንከን ከ4 ዓመት በኋላ ሲመረጥ የአሜሪካ ፕሬዝዳንት ሆኖ ምንድነው ያደረገው? ትሪገሪንግ ሴሽን ኢን ዘ ሳውዘርን። ስለዚህ አብርሃም ሊንከን መጀመሪያ በ1861 እስከ 65 ዓመተ ምህረት ነው አብዛኛውን ጊዜ ብዙ ስራዎችን የሰራው። ሂ ሊድ ዘ ካንትሪ ዱሪንግ ዘ አሜሪካ ሲቪል ዋር። ስለዚህ ኖርዘርን እና ሳውዘርን ስቴቶች ጦርነት ውስጥ በሆኑ ሰዓት እሱ ነበር እየመራ የነበረው ማለት ነው። ስለዚህ ኤላርጅ ላቦት ስሌቨሪ ኤንድ ስቴት ራይት እነኚህን ሁለቱን ያ ስቴት ራይት ስንል ኖርዝ ላይ 23 ስቴቶች አሉ ብለን ነበር፣ ሳውዝ ላይ 11። የእያንዳንዳቸው ስቴት ምን ማየት መብት አላቸው። ስሌቨሪ እነኚህን ሁለቱን ነገሮች ምን ያደርግ ነበር? ፎከስ አድርጎ የሰራባቸው ነበር ማለት ነው። ፐርሰናሊ አብርሃም ሊንከን የሚያምነው ስሌቨሪ ሞራሊ ሮንግ ነው ብሎ ነው የሚያምነው። ስሌቨሪ ባሪያ የሚባል ነገር የለም፣ ሁሉም ሰው እኩል ነው ብሎ ያምናል ማለት ዲሞክራሲ የሆነ ሰው ነው። however at first his main goal was the save of union መሆን አለበት። እነኚህ 23ቱም አንድ ጋር መሆን 11ዱም አንድ ጋር ደግሞ ሁሉም አንድ ጋር ዩናይትድ ስቴትስ መፍጠር አለብን፣ ዩናይትድ ስቴትስ ኦፍ አሜሪካን መፍጠር አለብን ብሎ ያምናል። ይሄ ዋና ዓላማው ነው። ግን ስሌቨሪ ወደ ኢሚዲየትሊ እንዳላለ ስሌቨሪ እሱ ይቆም ምናምን ስላለ ብቻ አልቆመም። ምክንያቱም ሳውዘርን ስቴቶች አግሪካልቸር ላይ የተመሰረተ ኢኮኖሚ ስለነበራቸው ማለት ነው። ጦርነቱ እየቀጠለ በሚሄድ ሰዓት ስሌቨሪ መቆሙ በጣም አስፈላጊ ነው ብሎ አሰበ ማለት ነው። ከዛ የራሱን ፕሮክላሜሽን ወስኗል። ቢፎር ሊንከን ፕሬዚዳንሲ 7 ስቴትስ ሲስድ ፍሮም ዘ ዩኒየን። ስለዚህ 7ቱ ስቴቶች ከዩኒየኑ ላይ ምን አድርገዋል? ወጥተዋል ማለት ነው። ስለዚህ ከዩኒየኑ ላይ ሲል አድርገዋል፣ ቆመዋል። ስለዚህ ይሄ ኮንፌዴሬት ስቴት ኦፍ አሜሪካ እንዲፈጠር ሆነ። ሳውዘርን ስቴቶች ናቸው ይሄን የሚፈጥሩት። ከዚህ በኋላ ሊንከን ወዝ ሳውዝ ፕሬዝዳንት። ስለዚህ በ1861 ዓመተ ምህረት የአሜሪካ ፕሬዝዳንት ሆኖ የአሜሪካን ፕሬዝዳንት ምን ያደረጉት? ቮይድ አደረጉት። ቮይድ አደረጉት ማለት ሌጋሊ ቮይድ ነው ማለት ምን ማለት ነው? ቮይድ ማለት ነል ማለት ነው፣ ዜሮ ማለት ነው። እነኚህ አንቀበለውም ማለት ነው ሳውዘርን ላይ ያሉት። ከዚህ በኋላ he called all United States to send troops to
ሪካፕቸር ፍሮንት ኤንድ ፕሬዚዳንት። ስለዚህ ሁሉም የዩኒየን ስቴቶች ዩኒየን ስቴት የምንላቸው እነዚህ ዩኒየኖቹ ማለት ነው እዚህ ጋር ከላይ የምታዩት ወታደር እንዲልኩለት አደረገ። እነኛ ወታደሮች ደግሞ ምንድነው አሜሪካን አንድ ለማድረግ የሚያግዙት ማለት ነው። ከዚህ በኋላ ምንድነው የተፈጠረው? ዘ ሲቪል ዋር ኤንድ ኢትስ ሪዛልት። እንግዲህ ምን ተፈጠረ? እዚህ ጋር አብርሃም ሊንከን የዩኒየን ፕሬዚዳንት ሆኖ ሲመረጥ እነኝህንም አንድ ጋር ማድረግ ሲፈልግ እነኝህ ደግሞ ከነኝህ ውስጥ 7 ወጥተው እኛ አንተ አይደለም ብለን እንቀበልም ሲሉት ከነኝህ ውስጥ ከኖርዘርን ስቴቶች ውስጥ ማለት ነው ወታደሮችን አሰባስቦ ከዛ በፎርስ ሊያመጣው ሲሞክር የዛን ጊዜ የአሜሪካ ሲቪል ዋር ተፈጠረ። እርስ በርሳቸው መዋጋት ጀመሩ ማለት ነው። ስለዚህ ዘ ኖርዝ ኢኒሻሊ ፋውት ኢን ሴክሽን። ስለዚህ መገንጠሉን ለማቆም ነው የተዋጉት ኖት ስሌቨሪ which leads to the civil war። ከዛ ግን መጀመሪያ የተዋጉት የኖርዝ እንትኖቹ መገንጠል የለባቸውም የሰው ዘር አንድ መሆን አለብን ብለው ነው የተዋጉት። ግን ዋና ዓላማው የመጀመሪያው ጦርነት ባሪያን ማስወገድ አልነበረም። ከዛ ወደ ጦርነት ሄደ ማለት ነው። ዘ ዩኒየን ሰክሰስ። መጀመሪያ ግን ዩኒየን የምንላቸው ኖርዘርኖቹ ስቴቶች ማለት ነው መጀመሪያ ላይ አሸንፈዋል። ይሄ አድቫንቴጅ አለው። የመጀመሪያው አድቫንቴጅ ሞር ስቴት ሆነ እዛ ጋር ብዙ ስቴቶች እንዲፈጠሩ አደረገ። ብዙ ፖፑሌሽን እንዲፈጠር አደረገ። ስኪል የሆኑ የሰለጠኑ ሰዎችን ኢንዱስትሪያቸው እንዲስፋፋ፣ ሬልዌይ መንገዶች እንዲስፋፋ፣ አግሪካልቸራል ፕሮዳክቲቪቲው በፋይናንስ በናቫል ፓወር የባህር ኃይል ማለት ነው እነኚህን ሁሉ እንዲጠናከር አደረጋቸው ማለት ነው። ስለዚህ ሰክሰስፉል ነበሩ ማለት ነው የአብርሃም ሊንከን የሚባላቸው የኖርዘርን አሜሪካ ስቴቶች ማለት ነው። የሳውዘርን ስቴቶች ግን ሱፐሪየር ጄኔሬት ዲተርሚኔሽን ዲፌንሲቭ ፓወር ፌቨርድ ኢን ዘ ሳውዝ ሊዲንግ ቱ ዋር ላስቲንግ ፍሮም ከ1861 እስከ 65 ዓመተ ምህረት ጦርነቱ እንዲቀጥል አደረገ። ይሄ ደግሞ ምንድን ነበር? ሱፐሪየር ጄኔራሎች ነበሩ በዛ አካባቢ ላይ ዲተርሚኔሽን ነበራቸው። ዲተርሚኔሽን ማለት የራሳቸውን በራሳቸው ድል መወሰን ከኖርዞች ጋር ኮምባይን መሆን አይፈልጉም ማለት ነው። የሳውዘርን ስቴቶች ማለት ነው። ይሄ ጦርነቱን ፈርዘር ለ4 ዓመት እንዲዋጉ አድርጎታል ማለት ነው። ስለዚህ ዘ ኖርዝ ሞቲቭ ፎር ሜኪንግ ዘ ዋር ስትራግል አጌንስት ስሌቨሪ። ከዛ የባሪያ ንግድ አያስፈልግም ብሎ እሱንም ስትራግል ማድረግ ጀመሩ ማለት ነው። ይሄ ፖለቲካሊ ኤንድ ሞራሊ ኢምፖሲብል በኢሮፒያን ገቨርንመንት ሰፖርት ኮንፌዴሬሽን። ስለዚህ ኮንፌዴሬሽን ወይም ደግሞ ሳውዘርን ስቴቶችን እነኚህን ፖለቲካሊ ሞራሊ መደገፍ ምን አይደለም ትክክል አይደለም ብሎ የኢሮፒያ ገቨርንመንትም ያምኑ ነበር በሰዓት። ምክንያቱም የሳውዘርን ስቴቶች ባሪያ ንግድ መቆም የለበትም ብለው ሲያስቡ፣ ኖርዘርኖች ደግሞ ይሄ ሞራሊም ትክክል አይደለም የባሪያ ንግድ መቆም አለበት ብለው ስለሚያስቡ ማለት ነው። የባሪያ ንግድ ወይም ደግሞ ስሌቨሪ የምንለው ዘ ኢሚዲየት ኬዝ ኦፍ አሜሪካ ሲሆን ዋና ጦርነቱ እንዲነሳ ያደረጋቸው ምክንያት ነው። ከዚህ በኋላ ምንድነው የተፈጠረው? መጨረሻ ላይ ከ1861 እስከ 65 ከተዋጉ በኋላ ሊንከን ኢሹ ዘ ኤማንሲፔሽን ፕሮክላሜሽን። ይችን በደንብ ኤማንሲፔሽን ፕሮክላሜሽን ኢሹ አደረገ ማለት ነው። ኤማንሲፔሽን ፕሮክላሜሽን በ1862 ዓመተ ምህረት ይሄ ማለት ሁሉም ስሌቮች ነፃ ናቸው ብሎ ጃንዋሪ 1 በ1863 ዓመተ ምህረት ምን አደረገ? ፍሪ አረጋቸው። ስለዚህ ኤማንሲፔሽን ፕሮክላሜሽን ላይ ጃንዋሪ 1 ማለት ጃንዋሪ 1 ማለት ነው በ1863 ዓመተ ምህረት ፍሪድ ኢንስሌቭድ ፒፕል ኢን ዘ ኮንፌዴሬት ማለት ነው። ሳውዘርን ስቴት ላይ ያላችሁ ባሪያ ህዝቦች እዚህ ጋር ኖርዘርን ስቴቶችን አንድ ጋር አይደለ እዚህ ጋር ያላችሁ ባሪያዎች ፍሪ ናችሁ ነፃ ናችሁ ተባሉ ማለት ነው። በዚህ ጊዜ allowed black men to join the union። እዚህ ጋር ያሉት ጥቁር ህዝቦች እኛ ጋር መጣችሁ መቀላቀል ትችላላችሁ ካሁን ወዲያ ነፃ ናችሁ ሲባሉ እዚህ ጋር ያሉት ብላኮቹ ስሌቮቹ ወደ ኖርዝ ሄዱ ማለት ነው። ወደ ኖርዝ ሄዱ መቀላቀል ጀመሩ። ያው በጣም ጠቅሞታል እሱ ማለት ነው። ስለዚህ በዚህ ጊዜ ሲቪል ዋሩ ክሪሊ ፍሪደም እና ኢኳሊቲ እንዲፈጠር ነፃነት እንዲሰማቸው አደረገ፣ እኩልነት እንዲሰማቸው አደረገ ለጥቁሮች ማለት ነው። ይሄ ደግሞ ከዚህ ከሳውዘርን ያሉት እየወጡ ወደ ኖርዝ እየገቡ ነበር ወታደሮቹ እየተቀላቀሉ ባሪያዎቹ ማለት ነው። ከዚህ በኋላ ዘ ፕሮክላሜሽን ሄልፕድ ዘ ኖርዝ ሪክሩት አፍሪካ አሜሪካ ትሮፕ። ይሄ ማለት አፍሪካ የአሜሪካ ወታደሮችን ብዙ እንዲያገኝ ያደረገው ማለት ነው። ምክንያቱም ደቡብ ላይ ያሉት ባሪያዎቹ በቃ ነፃ ናችሁ እናንተ ወደኛ ጋር መጣችሁ መቀላቀል ትችላላችሁ ሲባሉ ሙሉ እየሄዱ ከአፍሪካ የሄዱት አፍሪካ አሜሪካ የሚባሉት መጀመሪያ ባሪያ የነበሩት ማለት በባሪያ ንግድ አማካኝነት ወደ አሜሪካ የሄዱት ማለት። ስለዚህ ይሄ ዳሜጅ ዘ ሳውዘርን። ስለዚህ ራን አዌይ ፍሮም ፕላንቴሽን። ምክንያቱም እዚህ ሳውዘርን ስቴት ላይ ያሉት
በፕላንቴሽን አግሪካልቸር ነው የሚተዳደሩት። ሳውዘርን ስቴት ለቀው ወደ ኖርዘርን ስቴት ሄዱ ማለት ነው። ይሄ ማለት ደግሞ የሳውዘርን ስቴቶችን ዳሜጅ አድርጓቸዋል ማለት ነው። ከዚህ በኋላ በ1865 ኤፕሪል ላይ ኮንፌዴሬሲ ዋዝ ዲፊትድ። ሳውዘርን ስቴቶቹ እነዚህ ኮንፌዴሬት ስቴቶች ተሸነፉ ማለት ነው። አንኮንዲሽናሊ ኤንድ ኮምፕሊትሊ ማለት ሙሉ በሙሉ ተሸነፉ ማለት ነው። ይሄ ኖርዘርን ዘዩኒየን የምንላቸው ሰሜኖቹ አሜሪካ ፓርቶች አሸነፉ ማለት። ሲቪል ዋር ኢንዲድ ቦዝ ሴሲን ኤንድ ስሌቨሪ። ስለዚህ በዚህ ጊዜ መገንጠል የሚለውትና ደቡቦቹ እነኚህ በቃ የምትዋቸው መገንጠል አለብን ብለው የሚያምኑትና የባሪያ ንግድ በ1865 በአሜሪካ አቆመ ማለት ነው። ኢንዲድ አደረገ በማሸናፊነት በኖርዘርኖቹ አሸናፊነት ማለት ነው። ስለዚህ ፖስት ዋር ከጦርነቱ በኋላ ማለት ነው ሳውዘርን ፖለቲካል ሊደር ሃድ ሚኒማል ኢምፓክት። በደቡብ በኩል ያሉት እዚህ ጋር የፖለቲካ መሪዎች ሚኒማል ኢምፓክት ነበራቸው ማለት ያላቸው ተጽዕኖ ይቀንሳል ማለት ነው። ሶ በጦርነት ዲሲዥን ላይ ሰቨራል አሜንድመንት የተለያዩ ውሳኔዎች ዩኤስ ኮንስቲቱሽን የአሜሪካ ህገ መንግስት ሲሰራ ትንሽ የሆነ ኢምፓክት ነበራቸው ማለት ነው። ስለዚህ የአሜሪካ ሲቪል ዋር ይሄንን ይመስል ነበር ማለት ነው። በቀላሉ በዚህ መንገድ መረዳት ትችላላችሁ ማለት ነው። ጠቅለል ለማድረግ ያክል አሜሪካ ሲቪል ዋር ስትዋጋ በኖርዝ እና ሳውዘርን ስቴት ተብሎ ተከፋፍለው ነበር። ከዛ ኖርዘርን ስቴቶቹ 23 ናቸው 23 በዛን ጊዜ፣ ሳውዘርን ስቴቶቹ ደግሞ 11 ናቸው እና በመካከላቸው ቦርደር ነበር። ከዛ ደግሞ ቦርደር ማለት እዚህ ማፑ ላይ እንደምትመለከቱት ቢጫዋ ፓርት ቅድም ማለት ነው ቅድም ያሳያችሁ ያቺ ቢጫዋ ፓርት። ሌሎች ስቴቶች ደግሞ ከጦርነቱ ውጭ ነበሩ። ከዛ የኖርዘርን ስቴቶቹ በኢንዱስትሪ ነው የሚታደሉት፣ ሳውዘርኖቹ በአግሪካልቸር ነው የሚታደሉት። አግሪካልቸር ደግሞ የሰው ኃይል ስለሚፈልግ በባሪያ ንግድ ነው ከአፍሪካ ምናምን እየወሰዱ የሚያስተዳድሩት። ከዛ በኋላ ከአፍሪካ ከኤሽያ ምናምን እያመጡ ባሪያዎችን ሲያስተዳድሩ የኖርዘርን ስቴቶቹ ምን የሚል ጥያቄ አመጡ? አይ አንድ እንሁን፣ ፌዴራል የሆነ ሲስተም መመስረት አለብን፣ ሁሉም ስቴት አንድ መሆን አለበት ሲባል ሳውዘርን ስቴቶቹ ደግሞ ሴሽን መገንጠል ነው የሚያስፈልገው ከእናንተ ጋር እንዳልሆነም እንደውም እያንዳንዱ ስቴት ፍሪ መሆን አለበት ብለው ያምኑ ነበር። ከዛ በኋላ ኖርዘርን ስቴቶች ደግሞ የባሪያን ይሄ ባሪያ መምጣቱ ኢሞራል ነው ጥሩ አይደለም ብለው ያምኑ ነበር። ሳውዘርን ስቴቶች ደግሞ ባሪያ ያስፈልጋቸው፣ ምክንያቱም በአግሪካልቸር ሰው ነው እንትን የሚሉት ማለት ነው። የኖርዞቹ ኢንዱስትሪ ነው፣ ስኪልድ ማንፓወር የተማረ ሰው ኃይል ነው የሚያስፈልጋቸው፣ እነሱ መስራት ይችላሉ። ከዛ በዚህ ምክንያት ተጣጥ ሲጣሉ አብርሃም ሊንከን የሚባል መሪ ሲመጣ ምንድነው ያደረገው? ኢማንሲፔሽን ፕሮክላሜሽን የሚባል አዋጅ ሲያወጅ፣ ይሄ ማለት ሁሉም ደቡብ ውስጥ ያላችሁ ባሪያዎች ፍሪ ናችሁ፣ ወደኛ ጋር መጣችሁ መቀላቀል ትችላላችሁ ሲላቸው፣ ስለዚህ ከዛ መውጣት ጀመሩ ከሳውዘርን ስቴት ማለት ነው። ከዛ ባሪያዎቹ እየተዋቸው ሲሄዱ እየተዳከሙ ሲመጡ መጨረሻ ላይ የአሜሪካ ሲቪል ዋር ተጠናቀቀ ማለት ነው። የዛን ሰዓት ላይ ሁለቱም ነገር አቆሙ። አንደኛ መገንጠል የሚባለው ነገር ጠፋ፣ ሁለተኛ ደግሞ የባሪያ ንግድም ጠፋ ማለት ነው። ስሌቨሪም አለቀ ማለት ነው። በዚህ ሰዓት ላይ የሳውዘርን ስቴት መሪዎቹ እየተዳከሙ መጡ። የዩኤስ ኮንስቲቱሽን አሁን ላይ የሚጠቀሙበት ማለት ነው ሲመሰረትም በቃ ፓወርለስ ነበሩ፣ እየቀነሰ መጣ ፓወራቸው ማለት። ስለዚህ አሁን ላይ እቺ ዩናይትድ ስቴትስ ኦፍ አሜሪካ ማለት ዩናይትድ ማለት አንድ ሆኑት ማለት ነው። ዩኒየን የምንላቸው የኖርዘርን ስቴቶች ናቸው የፈጠሯት። ስቴትስ ኦፍ አሜሪካ ስንል ሁሉም የአሜሪካ ስቴቶች አንድ ጋር አድርገው የፈጠሯት አሜሪካ ነች ማለት ነው። እንግዲህ ልብ ብላችሁ ከዚህ ጋር ትልቅ ነገር መውሰድ ያለብን ነገር ምንድነው? አሜሪካ በ4 ዓመት ውስጥ ነው ጦርነቷን የፈጀችው። ኢትዮጵያ ግን ለ3000 ዓመት እርስ በርስ ስትዋጋ ነው የኖረችው። ኢቭን እስከዛሬ ራሱ ኢትዮጵያ ውስጥ ጦርነት አለ። እነሱ ግን ከ1861 እስከ 1865 ዓመተ ምህረት ለ4 ዓመት ተዋግተው ከአሸነፉ አንዱ ሆኖ በዛው ቀጠሉ። አሁን ላይ የዓለማችን ትልቅ ሀገር ሆኖ ነው። ግን 1861 እስከ 1865 ማለት አሁን 2020 ነው። ገብታችኋል? የአሜሪካ እድሜ በጣም ትንሽ ነው ማለት ነው። መቀነስ ብንችል ራሱ አሁን ላይ ከጦርነቱ በፊት እና ከጦርነቱ በኋላ ያለችውን አሜሪካን ብናይ አሁን ይሄን ቪዲዮ ተሰራላችሁ 2025 ነው። ሲቀነስ 1861 ስናደርገው 1865 ስናደርገው 160 ዓመት ማለት ነው። አሜሪካ ከ160 ዓመት በፊት ጦርነት ውስጥ ነበረች። ከዛ በ160 ዓመት ውስጥ ጦርነቱን አቁማ አሁን ትልቅ ሀገር ሆነች። ኢትዮጵያ ግን ድሮ ጀምሮ እስከዛሬ ጦርነት ስለሆነ ያው ለማድረግ ሲያስቸግር ነውና ለዛ አሜሪካውን ትልቅ ሀገር የሆነችው ቶሎ ችግሯን ጨርሳ ወደ ልማት ገባች። ዩኒየን ስለፈጠሩ አንድ ስለሆነ ነው ማለት ነው። ስለዚህ ጦርነት ምናምን የአንድን ሀገር ኢኮኖሚ በጣም ስለሚጎዳ እዛ ውስጥ መግባት የለብንም የሚለውን ነገር ለሚያስተምረን ማለት ነው። በዛሬው ቪዲዮአችን ላይ ስለ አሜሪካ ሲቪል ዋር ይሄንን አይተናል። በሚቀጥለው ቪዲዮአችን ደግሞ ስለ ባልካን ጦርነት እናያለን።
ይሄ 1.7 ዘ ኢስተርን ኢኩዌሽን የሚለውን እናያለን ማለት ነው። እስካሁን ለዚህ ቪዲዮ አዲስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጓቸው። እኔ በጣም ብዙ ቪዲዮዎችን እንሰራላችሁ እናንተ ደግሞ ሼር በማድረግ ስታግዙኝ ነውና ኔክስት በዩኒቷን በመጨረሻው ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።